ሰላም ተመልካቾቼ ዊንታና ኢልማኔን ከአዲስ ኢንሳይት ዛሬ ያዘጋጀሁላችሁ ፕሮግራም ፍቅረኛ እንድትወድህ ትፈልጋለህ ወይስ እንድትራብህ የሚል ነው። ፍቅረኛ በሴክስ እንድትራብህ የሚያደርጉ 7 ነገሮችን እነግርሃለሁ። ይሄን ፕሮግራም ያዘጋጀሁት በርካታ በወንዶች ጥያቄ ነው። ምክንያቱም ያነሱልኝ ምሳሌ ምንድነው? ገርልፍሬንዴ ቀጠሮ ስቀጥራት እንገናኛለን ስላት ወይም ደግሞ እናመሻለን ስላት ይደብራታል፣ ወይ ደግሞ አብረን ቆይተን አሪፍ ጊዜ ያሳልፈን በቃ አብረን እንደር ምናምን ስላት ብዙ ምክንያት ታበዛለች። አብረንም ካደርን በኋላ ደግሞ ደስተኛ አይደለችም እና ከኔ ነው ወይ ችግሩ? ብዙ ወንዶች ይሄንን ጥያቄ ጠይቀውኛል እና ይሄም የሚሆንበት ትልቅ ምክንያት አለ። ምክንያት የምታበዛ ማትደሰት ከሆነ ሙሉ በሙሉ ደስተኛ አይደለችም ማለት ነው። በግንኙነታችሁ ወይም የጎደለ ነገር ይኖራል። ይሄንንም ደግሞ ለማድረግ ሴቶች ላይ የተደረጉ ብዙ ጥናቶችን አንብቤያለሁ። እንደዚሁም ደግሞ በግሌ የተወሰኑ ሴቶችን ማናገር ችያለሁ። ስለዚህ ከጥናቱ ካገኘሁት እንደዚሁም ሴቶቹ ከነገሩኝ እውነት ተነስቼ ፍቅረኛ በሴክስ በጣም እንድትፈልግህ የሚያደርግ 7 ነገሮች እነግርሃለሁ። አንደኛው ወይም የመጀመሪያው ፍቅረኛ በሴክስ እንድትራብህ የሚያደርጋት እወቃት የሚለው ነው። እሷን የምር በደንብ ማወቅ አለብህ። የምታውቃትም በማዳመጥ ነው። አብራችሁ ስትሆኑ የምታወራልህ ነገሮች አሉ። ወንዶች ብዙ ጊዜ ትኩረት አታደርጉም ሴቶች በሚያወራቸው ወሬዎች ላይ። ይሄ ግን ለሴቶች ትልቅ ነገር አለው። ላንተም በደንብ እንድታቃት የሚረዳህ ይሄ ነው። ስለ ራሷ ላታወራልህ ትችላለች፣ አይናፋር ልትሆን ትችላለች። ወይም ደግሞ ብዙ ጊዜ ስለ ስሜት ስለ ሴክስ ምናምን ማውራት ብዙ ፍሬ አይደለንም። በባህላችንም በተለይ ሴቶች ጭምት የመሆን ነገር አላቸውና የምታዳምጣት ግን ከተለያዩ ወሬዎቿ ስሜቷን ለመረዳት ነው። ስለ ሙቪ ልታወራልህ ትችላለች፣ ስላየችው ሮማንቲክ ሲን ልታወራልህ ትችላለች። እንዴት እንደያዛት ደስ ሲል እንዴት እንደሳማት ምናምን የምትልህ ነገሮች ሁሉ እሷ የሚያስደስታት ወይም እሷ እንዲደረግላት የምትፈልገው ነገር ስለሆነ ማዳመጥ አለብህ። ስለተለያየ ነገር ልታወራልህ ትችላለች። ወሬዎቿን አዳምጠህ በማስተዋል ያዛቸው። ከዚህም በኋላ ሌላ ቀን ስትገናኙ እሷ ካወራችሁ ወሬ ተነስተህ ወሬ ስታወራ ወይ ደግሞ ያለችህን ስታስታውሳት በጣም ስሜቷን ከፍ ማድረግ ትችላለህ። ስለዚህ ሴት ልጅ ማዳመጥ እና ማስተዋል የመጀመሪያው ቁልፍ ነው። ሁለተኛው ሴት ልጅ በሴክስ እንድትፈልግህ ማድረጊያው አክብራት። የምታከብራት እንግዲህ ቁጭ ብድግ በማለት ወይ ወንበር በመሳብ ብቻ አይደለም። ግልጽ ሁንላት። ስልክ ስታወራ